ሰዓቱን አስታውሳለሁ ከሌሊቱ 6 ሰዓት 12 ሰዓት በዚህ 12 ሰዓት እንግሊዘኛ ቋንቋ እንግሊዘኛዬ የት ነሽ እንግሊዘኛዬ ያነበብኩሽ እንግሊዘኛዬ የት ነሽ የመረጥኩሽ እንግሊዘኛዬ የት ነሽ ቃላቶች የመረጥኩሽ እንግሊዘኛዬ የት ነሽ ፍጥነታቸው አክሰንታቸው ምናምን የዛን ጊዜ የእንግሊዘኛ መጋኛ በጥፊ መታኝ ምን ሆነ እንጠይቃለን ከስተመር እንጠይቃለን where you from from the ይለዋል ይሄ ያለ ነው hello hi ከዛ where you from I am from Spain Spain አለ አንደኛው የኔ ጓደኛዬ ነው ጓደኛው አብረን እንሰራው from Spain Spain Madrid or Barcelona አለው no it's a part of one of the part of Spain it's called your Virgin ብሎ ጠራው ዞራለ ወደ ምግቡ ሄደ ልጁ ማለት ነው ከዛ ሰውየው ከስተመሩ have you been there ነው አሁንም ሰውየው ግራ ገባው ዞር ብሎ ከዛ እጁ ሲቀበለኝ የእጁ ሸካራነት የቀሰንጥቅጥቅ ይሄ ውሃ የጠማው መሬት ነው እኔ እንደዛ ቻልቻለቀም ያገሬ ገበሬ ግሩ እንጂ እጁ እንደዚህ እንኳን እንጃ ስንጣጣጥቋል በዛ ላይ ደግሞ ያው እንዳልኳችሁ ከእንትኑ ጋር ነው እቅፍ አርጓት ከኋላ ይጨምቃል እኔ እንግዲህ ከኋላ ሰንበር በሰንበር እንደምትሆን ከኋላ ሰንበር በሰንበር እንደምትሆን እርግጠኛ ነኝ በጣም እንዴ ረስማ በዛ ጨምቋት እንደው ያላቀም ትዝ ይለኛል ልክ ከገዳም እንደተመለስኩኝ የእመቤታችን ንግስ ነበር አለ ልጅ ሲያወራና የእመቤታችን ንግስ ነበርና በጣም ፀሐይ ነበር አለ በጣም ፀሐይ ነበረ ከዛ በኋላ ምንም እንትን ማድረግ አልቻልኩም መነጽር አድርጌያለሁ ጥቁር መነጽር አድርጌያለሁ ኮፍያ አድርጌያለሁ አለ ከዛ አርፍጄ ነው የደረስኩት አርፍጄ ነው እንደው ስለጇን ሳረቅ ሳልሰልማት እመቤቴን እኔም በጣም እመቤቴን ወዳታለሁ ሄድኩ አለ በርጋ የርኮና በርጋ ደረስኩ አለ ብዙ ሰው በቃ አንተ ካፕ ብሏል ቀለል ብሏል በቃ ውስጥ ገብቼ የልቤን አርጄ አውርቼ ወጣለሁ ምናምን ተናገርኩኝ እንደዚህ ናቀሽባት ሄዳለሁ ምናምን ብሎ ግብዬ ገባው አለ ከዛ በኋላ ድንገት ግን አንድ ሳበኝ የሆነ ልጅ አለና ጥቁር መነጽር አድርጓል አለ እንደዚህ ጥቁር መነጽር ገጭ አድርጓል ኮፍያ አላረገም እሱ አለ ጥቁር መነጽር አድርጓል ብቻ ይለምናል አለ እኔ መነጽር አድርጌያለሁ ኮፍያ አድርጌያለሁ ብቻ ቀጣልኩ ጸሎቴን ልመናዬን ምናምን ጸሎቴን ታውቁና ከመግባቴ በፊት በሩ ላይ ነው ኮርነር በር ላይ ነው ቆሞ ከተመስጫየዋለሁ አለ እመቤቴ ማርያም እመቤቴ ወይ አንቺን የለመነ ይበደላል ወይ ኧረ እመቤቴ ሆይ ኧረ እናቴ ሆይ ኧረ እመቤቴ ሆይ ኧረ እናቴ ሆይ የዕለት ጉርስ አንሰጪኝ ኧረ ምን ይሻላል ዋው ከስር አረንጓዴው በላይ እድሜን ጨረስኩት አበባ የሳላ እያለ ይለምናል እንጀቴን እኔ አሳዘነኝ እኔም ያው እንቺ ቻልኩት እንትን አልኩኝ ግን በቃ ሰው ገንዘብ እንደዚህ ይሆናል እንዴ ነው ያልኩት በቃ እንዴ ጎረፈለታል በቃ ጫቃላ ለቦርሱ እንደዚህ ተወጠረ እዛ አየት አረገና ሰዓቱን አድርገና አያታና ከዛ ወርከልና ቦርሳውን ወደ ውስጥ እንዳስገባው አላውቅም ብቻ ሸፈን አረገና ነካው በሰዓት መሰለኝ የሚሰራው ሲያ አልገባኝም አለና ከዛ በኋላ ወይ
አልኩ። ወይም እመቤቴ እንዲሁ እመቤቴ እባክሽን እንዲሁ ይህንን ሰው ያየሽ እንዲሁ የሰማሽው እንደዚህ ሁለትስ እንዳረግሽለት እስቲ ለእኔም እስቲ ስሚኝ ብዬ እንዲሁ በዜማ ለምንሽ እመቤቴ አልኩና እንደሱ በዜማ ለምንሽ አልኩና ገባ አልኩና የሆነ ትልቅ ግንድ አለ እሱን ከለል አልኩና ሰው አያየኝም ብያለሁ እና ሰው አይሰማኝም ሰው ያያየኝም ብቻ እኔ በውስጤ ነው የምጸልየው ነው የሚመስለኝና ለካስ ድምጼን እያወጣኝ እመቤቴ ማርያም እመቤቴ ሆይ አንቺን የለመነ ይበደላል ወይ ዋው ከስር አረንጓዴው በላይ እድሜን ጨረስኩት ስደትን ስለምን ኧረ እመቤቴ ሆይ ኧረ እናቴ ሆይ ኧረ እመቤቴ ሆይ ኧረ እናቴ ሆይ ከዚች ሀገር ነቅለሽ አጥኝም ወይ ንቅል አረገችኝ። ይሄንን በተንተን ባልኩ በለመን ወጸል ሰው አባቴ ጎርፍ በቀንቅ ልጅ አፈር ልብላ ምን ቦታ እንግም ተሰደዳለን አረኔ እንትን አይደለም እየለመንኩ አይደለም ምናምን አልኩኝ አለ። በፍጹም እኔ እየለመንኩ አይደለም እንደዚህ ኖ በፍጹም እንግዲህ አን አፈር እኔ እንደ ወጣት ልጅ መከራ እንደው የወጣት ልጆች መከራቸው እንደው እናትህስ እንትን ትላለች እናት ትፈልጋለች ምናምን እያሉ ከዛ ያንን ያገኝ ማአት በዛ ሰዓት ብጀምር አለ ስራ ብጀምር ኖሮ በዛው በቀጥል ኖሮ እነዚህም አልሰደድም ነበር አለኝ። ኤኒዌይስ እና እመቤቴ እንኳን እንደዚህ ለምኗት እሷ ታማልዳለች። እናቴ ልዩ ነች። እኔ በጣም ነው የምወዳት። በጣም ብዙ ነገር አድርጋልኛለች ለኔ። ኤኒዌይስ እና እንደዚህ አይነት ነገሮች አሉ። ከዛ በኋላ ግን በሚገርም ሁኔታ ልጁ ያው ሳምንት አልቆየም እንደመጣው ያው እዚህ እንደገባው ልክ በትልቅ ሎሪ ነው የገባ ነው፣ በትልቅ መኪና ነው የገባ ነው። ከዛ ስንገባ የሁላችንም የለበሰው ጥቁር ነው እና ከዛ ከመኪና እንደወረድን በምን እንዳዩ አናቅም። ያው እነሱ በምን እንደሚተከታተሉን አናቅም። ብቻ ከላይ ሄሊኮፕተር ይመጣል፣ አምቡላንሱ ዋው ያለ move በማይክሮፎን move out you are on the highway you are ይላል። አንድ ሱዳኔ በጣም ያገተኛል ደግሞ ሱዳኔ በጣም ጎበዝ ሱዳኔ ያለ ውጡ ለምን ውጡ ከእንትን ውጡ ከአስፓልት ውጡ ሃይዌይ ላይ ያለ መኪና ይገጫቸዋል ምናምን ያለና ውጡ አልወጣን እና ዳር ወሰዱና ከዛ በኋላ ዳር እንደወጣን ዙሪያችን ከበቡን። ከዛ ዱብ አሉ። በጣም ደስ የሚሉት ግሬስ አላቸው ምናምኖቹ ፖሊሶቹ በጣም ፖላይት ናቸው። welcome you are in UK land so we are some universal we can spray for sort of give yourself we can take your substrate ግራ ቀኝን አየሁ፣ ግራ ገባኝ። ሰዓቱን አስታውሳለሁ። ከሌሊቱ 6 ሰዓት 12 ሰዓት በዚህ 12 ሰዓት እንግሊዘኛ ቋንቋ እንግሊዘኛዬ የት ነሽ እንግሊዘኛዬ ያነበብኩሽ እንግሊዘኛዬ የት ነሽ የመረጥኩሽ እንግሊዘኛዬ የት ነሽ ቃላቶች የመረጥኩሽ እንግሊዘኛዬ የት ነሽ አረ የት ነሽ የመረጥኩት ቃላት ቢዘረጋ እንደ ማጅላል ዓለምን ይዞር ነበር። የት ነሽ ፍጥነታቸው አክሰንታቸው ምናምን የዛን ጊዜ የእንግሊዘኛ መጋኛ በጥፊ መታኝ። ተበላው ብዬ ባለቅስ ራሱ ደስ ይለኛል። እንደነ ተላይ ነርገ እንግሊዘኛ ብል ደስታውን አልችልም። አሁን ይሄን ስለ ምንድን ነው እንግሊዘኛ ምን ታካብዳለህ ምናምን አንዳ ኢሳተ ቢግዴል ይለዋል። ኢትስ ኖት ኤ ቢግ ዲል እንግዲህ በእንግሊዘኛ ነው የሚሉት እና በጣም አለው እንግሊዘኛ ማወቅ it's a part of one language ነው just a language so you don't need to እንትን አይደለም ይሄን ኤግዛጀሬት ምናምን ማድረግ አይደለም
ቋንቋ ነው። ለሰው ልጅ የተሰጠ ቋንቋ ነው። እነሱ እዚህ ስለተወለዱ እንግሊዘኛ እንትን አለው። እኛ ደግሞ አማርኛም ሌላም ቋንቋ ምናምንም በተወለድንበት ባደግንበት ቻልን ማለት ነው። ግን ማወቅ ግን ቋንቋን ማወቅ ደግሞ የእግዚአብሔር ስጦታ ነው። በጣም በጣም ጠቃሚ ነው። በተለይ እንግሊዘኛ ደግሞ ኢንተርናሽናል ላንጉዌጅ ስለሆነ ጥሩ ነው ማወቅ። በአሁኑ ሰዓት ደግሞ አሁን በሚመጣው ስደተኛ ላይ እንትን ያለው ተጽዕኖ እንዲፈጠር የተደረገው በቋንቋ ነው። እንግሊዘኛ ማወቅ አለበት። እንትን ማለት አፍሉዌንት ማውራት አለበት። ምንም አይነት እዚህ መጥቶ ችግር መፍጠር የለበትም ምናምን የሚሉትን ሌሎች ብዙ ነገሮች አሉ እና ቋንቋ ነው። እንግሊዘኛ ማወቅ ግን በጣም በጣም ኢምፖርታንት ነው። ብዙዎቻችን ከዛ ተሸክመን የምንመጣቸው ነገሮች እንትን የሚያደርገን አፌክት የሚያደርገን ቋንቋ ነው። ቋንቋ ነው የሚያስረን። ሌሎች ስራዎችን መስራት ስንችል ቋንቋ ግን ይይዝና የሆነ ቦታዎች እንገባለን። የተሻለ ነገር ማግኘት ስንችል ማለት ነው። በስራ አጋጣሚ ደግሞ ስራ ምናምን ጀመርኩ። አንዳንድ ቦታ ስራ ጀመርኩ። ጓደኛዬ ጋር ስራ ጀምር እንደዚህ አሁንም የእንግሊዝ ቋንቋ በጣም እንትን አለው ችግር አለ እና ምን ሆነ እንጠይቃለን። ከስተመር እንጠይቃለን። where you from? from እዚህ ይለዋል። ይሄ ያለ ነው። hello hi ከዛ where you from? I am from Spain. Spain አለ። አንደኛው የኔ ጓደኛዬ ነው። ጓደኛው አብረን የምንሰራው ነው። from Spain. Spain. Madrid or Barcelona አለው። No, it's a part of one of the part of Spain. It's called your Virgin ብሎ ጠራው። ዞራለ ወደ ምግቡ ሄደ ልጁ ማለት ነው። ከዛ ሰውየው ከስተመሩ have you been there ነው አሁንም ሰውየው ግራ ገባው። ዞር ብሎ excuse me, I said have you been there? Have you visited there? ተፋለ ለዞርና ወደ ስራው ሄደ። ከዛ አለቃው ተናደደና ምንድነው አንተ ካላወኩ ነው ወይንም የሳተለም እንዴ ምንድነው እሱ ያለ የጠየቀህ እኮ እዛ ነበርኩ ወይ ታውቃለህ ወይ እኮ ነው ያለ ምናምን እንዴ ታዲያ በቃ እንትን ካለ ምን እንዳላወኩ ሲገባው አይፋታኝም እንዴ ዝም ብሎ ስለዚህ ደጋግሞ ይጠይቀኛል እንዴ እንደኛ ጋር እንግዲህ ቋንቋ ነች እቺ አሁን እንግሊዘኛ ቋንቋ ነች። ብዙ ጊዜ እኛ የምንስለው ነጮች ሁሉ እንግሊዘኛ ይችላል። እኔ ያው ሁሉም ከማጠቃለሌ በፊት እኔም እንደዚህ ነጮች ነጭ ሲባል እንግሊዘኛ ነው። ምክንያቱም የምናየው ያየነው አይተነው ያደግነው የአሜሪካ ፊልም ወይም የአውሮፓ ፊልም ነው። ሁሉም እንግሊዘኛ የሚችሉ ነው እና ነጮች ከዛ ምንም እንግሊዘኛ የማይችሉ አሉ። ምንም ያው እንደ አፍሪካ እንደ ጥቁሮቹ ምንም እንግሊዘኛ እንደማይቻልም አለም ሁሉም እንግሊዘኛ ያውቃል ማለት ሳይሆን የኔ ኤክስፔክቴሽን ነው። ከዛ በዛ ላይ ደግሞ እጃቸው ለስለስ ያለ ምናምን አሁን በቃ አይደለም እናየው ያየነው ሶፋቸውን ግጥም አድርገው ቄቅ ብለው ምናምን ሽቷቸውን ተቀብተው ምናምን እጃቸው ምንም ያልሆነች በቃ አንዱ ስሙዝ የሆነች ምናምን አድርገን አይደለም ኤክስፔክት የምናደርገው። አባቴ እጃየው ወይ እጃየው የሱ እጅ እንደው የሱ እጅ ግን ይለያል። አላውቅም የሰውየው እጅ ይለያል። ይሄንን የሚያክለው ሁለት እንደዚህ የኔን እጅ እንደዚህ ያክላል። ሰፊ ነው፣ በጣም ረጅም ነው። ሰውየው እንትን አይደለም። ከዛ አለችው ሚስት አለች፣ አጠገቡ ሚስት አለች። ከሌላ ሀገር የመጣን ቪዚተር ነው። እሱም ለሆሊዴይ የመጣውና እና ኮፊ ሚልክ አለኝ። ኦኬ ኮፊ ሚልክ ኦኬ። እንግዲህ አሁን እኔ ያዘዘኝ ሁለት ነገር መስሎኛል። ቡና ለአንደኛው ወተት ለአንደኛው አንዳልኩና
ወለንቱን ሰጠሁት። ኖ ኮፊ ሚልክ I'm sorry, I didn't understand what you need to say. We were አላትና ተባባሉ። me problem me language up problem coffee milk okay do you need latte alkat latte good give me ana ከዛ በኋላ ያንን አወሰድኩና እንደገና ላቴ አድርጊ good አለ። thank you Alec, thank you okay do you need sugar አለው። what sugar this yes this you want አልኩት። ከዛ እንጁ እንደዚህ አደረገና ጥልቅ አድርጎ አላሰው። አባቴ እሱ ምራቁን የነካበትን ስኳር መቼም አልሰጠም ብዬ እንደገና ያን ስኳርን ደፋውታ። ጉድ ፑት አለ። አሁን ከዛ እጁ ሲቀበለኝ የእጁ ሸካራነት የቀሰንጥቅጥቅ ይሄ ውሃ የጠማው መሬት ነው። እኔ እንደዛ አላውቅም። የሀገሬ ገበሬ እግር ነው እንጂ እጁ እንደዚህ እንኳን እንጃ። ስንጣጣቋል። በዛ ላይ ደግሞ ያው እንዳልኳችሁ ከእንትኑ ጋር ነው እቅፍ አድርጓት ከኋላ ይጨምቃል። እኔ እንግዲህ ከኋላ ሰንበር በሰንበር እንደምትሆን ከኋላ ሰንበር በሰንበር እንደምትሆን እርግጠኛ ነኝ። በጣም እንዴ ኧረ በስመ አብ በዛ ጨምቋት እንደው ያላቀም። እስቲ እኛን አስቡን ማለት ነው። አሁን እኛን አስቡን እስቲ የኛን ሴቶች አስቧቸው። የኛን ሴቶች አስቧቸው። እንደዚህ አበሻን አስቡ። እኔ እከፍላለሁ ኩባያውንም እኔ እቀበለዋለሁ የምትል አንተ እንዳታይባት ማለት ነው። እኔ እከፍላለሁ ምን በወጣ ብርድ ነው በፀሐይ እኮ ድብን ያለ ፀሐይ ነው። እጅን ክተተው እንዳታየው አንተ ማለት ነው። እናሳዝናለን ብቻ እነሱ ምን ያህል ኮንፊደንስ እንዳላቸው እኛ ደግሞ በኮንፊደንሳችን እንዴት እንደተመታን ነው እንትን የምለው። እና እንደዚህ በጣም ገጥሞኛል። በጣም በተለይ ሌላው ደግሞ ምግብ ሲሰራ ደግሞ ምን ገጠመኝ መሰላችሁ? ምግብ ላይ በጣም 3 አይነት ነገር ነው የሀበሻ፣ የነጭ፣ እነዚህ ደግሞ ጥቁሮች ማለት የናይጄሪያ ወይ ካሜሮን ሴኔጋል ምናምኖች። Oh my God, I can't believe it. Oh my God, what's up? It's so colorful. I'm full of water. Oh my God, my mouth is full of water. I knew Anthony Mrake Mollo. Can I have please a vegan, please? A vegan. Okay, vegan. Oh my God, look, hey, I can't wait. I'm going to start here. And እዛው ይጀምራሉ። ሂሳብ ስትላችሁ አሁን እንደዚህ 7 ፓውንድ so cheap መልስስ ትቀበላለች። 1 ፓውንድም ቢሆን መልስ ይቀበለዋል። Thank you. It's so delicious. Oh my God. Are you cooking here? We're coming in next time. Home. I have to check. Thank you so much. Bye. See you later. ይሏል። ይመጣሉ። የኛው ደግሞ ሲመጡ የገጠመኝ ነው አወራቸው። እንግዲህ ያለ ይመጣሉ። ወይኔ ጎበዝ ጀግና፣ ሰይ እንኳን አረገልህ። እንደው እኔ እኮ በቃ የልጅነት ህልሜ እኮ ነው። የልጅነት ምኞቴ በስ ጎበዝ። ትንሽ ያደክማል ግን አይደል? ከባድ ነው ስራው፣ ከባድ ነው። ዋው ከባድ ነው። ግን ቆንጆ ነው። ጎበዝ ስንት ታገኛለህ? እንደው በቃ ስንት ትሰራለህ? እንደው
ምን እንትን እንበል ታዲያ እንደው ምን እንደው እኔ ደግሞ በልቼ ነው የመጣሁት። ግን አንተን እንትን ለማለት እንደ ሰፖርት ለማድረግ አንተን ማን ለመርዳት ደግድ የሆነ ነገር መውሰድ አይ ችግር የለም ሌላ ጊዜ ተወስዳላችሁ ምናምን እንደው ምን መክፈት ፈልጋለሁ እንደው እዚህ ጋር ቦታ ይሰጡኛል። ምን እንደመክፈት የምትፈልገው ያው እዚህ እንደዚህ አይነት ነው ያበሻ ምግብ አይፈቅዱልኝም። አይሻይ ነው ችግር አለ የሆነ ነገር ለወጥ እናደርግና አብረን ይችላል ትችላል አይሰጥም እኮ መሰረቱ አይሰጥም እና ተላለ እንደዚህ ታልፋለህ። ጥቁር ሲመጣው ደግሞ እነዚህ ካሜሮን ናይጄሪያ ምናምን ደግሞ ሲመጣው እኔ በጣም በቃ አንድ የሆነ ተጽዕኖ አለብን የሆነ ነገር የደረሰባቸው ነገር አለ። This you. What food is it? What do you sell? You can read ያነባል። I've never tried in my life. How much is that? How can you sell? Can I see the box? What do you want? ምንድነው የምትፈልገው? ምንድነው what do you have? I have vegan. No vegan. Why I eat vegan? Why I eat vegan? I love meat. I need meat. Okay. I have meat or chicken and beef as well. I have it here. Oh. Is it? Only this? For how many people is that? Oh my God. This is yeah, I'm just start now. So it's full. Oh. Is that enough for four people? Oh my God, it's It's too small. I don't know. I don't want it. Sorry, I don't want it. ብሎ ይሄዳል። ከምግብ ጋር ጸብ ያለው ነው የሚመስለው። ጸበኛ ነው የሚመስለው። በቃ ሊደበድበኝ የሚመስለው። በጣም ነው ፈራቸው። አሁን ይሄ እንደዚህ ሳወራ እንትን ይመስላችኋል። በጣም ሲሪየስሊ ነው ማወራ። በጣም ነው የሚያስፈሩት። በቃ ሲጠይቁ ምናምን እህል የሚያዩ አይደለም። በቃ ሊደበድቡ የሚመጡ ነው የሚመስሉት። አንድ ግን የሆነ ተጽዕኖ አለባቸው ብዬ እንትን ላሉ ደስተኛ ነህ አሁን እዚህ ሀገር ምናምን አንተ ደስተኛ እንዴ? ልጁ ምን አለ መሰላችሁ? በዜማ ሳይቀርም ለምን የመጥቼ ደስተኛ ላልሆን ነው እንዳለኝ። በቃ ይሄ የፈለገ መከራ የፈለገ ችግር የሆነ ነገር ቢበዛ አየሩ ቢያስጠላ ምንን ቢልህ በመጀመሪያ የቆምክበትን ሰዓት የቆምክበትን ያለህባትን ጊዜ በደስታ መቀበል ደስ እንዲልህ በማንኛውም መንገድ ደስ እንዲልህ ይገባል ያስፈልጋል። እዚህ ሀገር ትልቁ የደስታ መነጠቅ ነው። ደስታችን ለምንድን ነው የሚነጠቀው ብዬ አሁን ባለውበት ሁኔታ ሳስብ አንደኛ ማድረግ አለመቻል ይዘነው የምንመጣው ሸክም ከሀገር ቤት ይዘን የምንመጣው የቤተሰቦቻችን የጓደኞቻችን የተለያዩ ነገሮች ይዘን የምንመጣቸው ሸክሞች ደስታ አይሰጡንም። ማድረግ አለመቻላችን ደስታ አይሰጡንም። ሌላው ሲስተሙ ደስታ አይሰጥም። ደስታን ትነጠቃለህ። በጣም እንትን ያለኝ የገጠመኝ ትልቁ ዋናው እንትን ደስታን መነጠቅ ነው። ሳቅ አታይም። አንዳንድ ጊዜ ነጮቹም እንደዚህ ናቸው። ከልባቸው የሚስቅ አንተ ከልብ አመለገረ ስትስቅ ዞር ብሎ ያውሃል። የሆነ ወይ አብደህም ሊመስላችሁ ይችላል። የሆነ ነካ ተቃርቦም ሊሆን ይችላል ብሎ ሊያስቡ ይችላሉ። ክቡራት ተመልካቾቼ እንግዲህ በመጨረሻ ለማስተላለፍ የምፈልገው ነገር ምንድነው? እንደዚህ አሁን እንግዲህ ያየናቸው እዚህ በተለይም አውሮፓና አሜሪካ ያላችሁ ሰዎች ምንድነው የምንማረው? ከነዚህ ምንድነው የምንማረው? አሁንም እዚህም ሆነን ምክንያቱም እዚህም ሆነን ራሱ የሰው ሀገር በስደት ውስጥ ሆነን እንኳን እርስ በርስ እንፋጃለን። እኛ ምግብ አሁን እናሳዝናለን። የእውነት እናሳዝናለን። አሁን እኛ
ይሄን ማለፍ አይደለም። ምናልባት አንዳንድ ፊልም ላይ አይታችሁ እንደሆነ በቴሌቪዥን ምናምን የሚተላለፉ ፊልሞች አይተው ከዛ በኋላ ቻናሎች ላይ ኖርማል ቻናሎች ላይ ይታዩና የሆኑ ነገር ይታይና ከዛ በኋላ ማስታወቂያ የሚመጣው የአፍሪካ ድህነት ነው የሚታየው። የውሃ እጦት፣ የመድኃኒት እጦት፣ የተለያዩ ነገሮች ችግሮች በጣም ስታዩ ቪዲዮውን ስታዩ በጣም ነው የሚያሳዝነው። እናሳዝናለን በጣም አንዱን ከአንዱ ጋር በቃ ደስ የማይል ነገር አለ። ከነዚህ ምንድን ነው የምንማረው? እንግዲህ አሁን አይምሯችን እንግዲህ ያወቁ ወይንም የነቁ ሰዎች መካከል ነው ያለ ነው። እንዴት አድርገው እዚህ እንደደረሱ እንግዲህ ሌላው ቢቀር እንኳን የነሱን የሰሩትን ዞር እያሉ ማየት ነው። ያዩ ነገሮችን ከነሱ የምናይበትና የምንማርበት ነገር ቢኖር ብሌም አለማድረግ። እነሱ ናቸው የሚከፋፍሉ፣ እነሱ ናቸው የሚቆራርጡ፣ እነሱ ናቸው ምናምን። አንዱ ምን አለ በጣም እኮ እነዚህ ምዕራባውያን አሜሪካ ምዕራባውያን በጣም ከባዶች ናቸው አለ። እነሱ ይበትኑናል አለ። እነሱ ይበትኑናል፣ እነሱ ይሰበስቡናል፣ እንደገና እነሱ ይረዱናል፣ እንደገና ደግሞ እነሱ ከኛ ይወስዳሉ አለ። እንደገና ደግሞ እርዳታ ብለው ይሰጡናል። ይሄ መጠቆም ብሌም ማድረግ በቃ ይሄን ነገር እንትን ብለን በምን አይነት መንገድ ነው መውጣት የምንችለው? እነዚህ አስተሳሰቦች ቢኖሩ ለልጆቻችን ማስተላለፍ፣ እኛ ባንችል ለልጆቻችን ማስተላለፍ፣ እንዴት መውጣት ማለፍ እንዳለብን፣ እንዴት ሀገራችንን አህጉራችንን ማሳደግ የምንችልበትን መንገድ ቢኖር ጥሩ ነው። ምክንያቱም ብዙ ምሁራኖች አሉ በአውሮፓም በአሜሪካም በጣም ትልቅ ቶፕ የሆነ ቦታ ያላችሁ ሰዎች አላችሁ እና እንደው ብንለወጥ ብናድግ ብንለው በጣም ደስ ይላል። እንደው ፍጀው አፋጀው ውረድ በቃ ጥቂት ሰዎች አሉ እንደዚህ እነዚህም በቃ በዚህ ላይፋቸውን የሚመሩ በማጋደል በማፋጀት መጥፎ ወርዶችን በመናገር ጥቂት ሰዎች አሉ። እንግዲህ አሁን እኔ የማወራው እስከዚህ ሰዓት ባለችው ሰዓት ድረስ ነው የማወራው። እቺን ቪዲዮ እስከጫንኩበት ሰዓት ድረስ ነው የማወራው። የነገን አላውቅም፣ እግዚአብሔር አይለውጠኝ እና ብንተባበር አንድ ብንሆን እላለሁ። እንግዲህ ሁላችሁም ቪዲዮውን ሰብስክራይብ አድርጉ፣ ሼር አድርጉልኝ። እጅግ አድርጌ አመሰግናለሁ አብራችሁ ስለቆያችሁ። ሰላም ቆዩ።